ከደላላም ከነጋዴም በላይ የሆነ አጭበርባሪ ነጋዴ አሁን ተፈልፍሏል። እዚህ በፕሮባብሊ ሀፉን እውነት አድርገው ግማሹን የሚያዋሹት እና እግዚአብሔር ምስክሬ ነው ያሉ ነው የውሸት ድግምት የሚደግሙት። ለአንድ ሰው ስርዓት ምንድነው? ቶታሊ ድግምት ነው። they are not prophet, they are magician። ብዙኛው ነገር በግምት አይደል የሚሰራው። ስለዚህ ሙድ ከለሩ ጠርተው በእነሱ አጭበርባሪ እና በተፈለፈሉ ደቃላዎች ትክክለኛ የክርስትና ከለር የቸርች ከለር እግዚአብሔር ምስክር ነው ተብለው እና አላውቅም አይባልም። ዲያውን ህዝብ በዚህ ቢዝነስ ከወደቀበት ትምህርት ፌል ካደረገ ሸራ ወጥሪ የሚያለት ነገር መስራት really it is shameless። ዛሬም ነገር ያገኝበት እንጂ ጉዳዩ አይደለም። ይሄ ስፔሻሊ የገንዘብ አምልኮ ስርዓት በእኛ ዘመን ደላሎቹ ጋር ብትሄዱ፣ ነጋዴዎቹ ጋር ብትሄዱ ማሹት ውሸት በስመ አብ ወልድ ከደላላም ከነጋዴም በላይ የሆነ አጭበርባሪ ነጋዴ አሁን ተፈልፍሏል። እዚህ በየሀገሩ ፕሮባብሊ ሀፉን እውነት አድርገው ግማሹን የሚያዋሹት እና እኚህ የተፈለፈሉ ድቃላ አይነት ሰፈርተኛ ሱቆኞች በእርግጥ ኢንተርናሽናል የሚል ስም አላቸው እና እግዚአብሔር ምስክሬ ነው ያሉ ነው የውሸት ድግምት የሚደግሙት። ትንቢት ነው እና ያው ምንም አንዷን ነገር ደጋግሞ ድገም ነው። እንዴት መሰላችሁ? አሁን እግዚአብሔር ምስክሬ ነው ብለው የማሉት ነገር ደግሞ ተመልሰው እኔ አላውቅም ብቻ ለአንድ ሰው እንዲሆን ካለው ከህዝብ ማዕበል መካከል እርግጥ የተሰበሰበው ህዝብ ኦልሞስት ከእነሱ ጋር ይመሳሰላል ላይፍ ስታንዳርዱ እና ካለው ህዝብ መካከል ለአንድ ሰው እንዲሆናል እኔ አላውቅም እግዚአብሔር ምስክር ነው ይሉና ደግሞ እሱን ነገር ተመልሰው አንድ ሰው እስኪ ለኔ ይሁን የሚል አሜን ያወጡት ስርዓት ምንድነው? ቶታሊ ድግምት ነው። ደላላ ሆኖ የድለላ ስራ ሆኖ መልኩን የዞረ የቸርች ከቸርች የተፈለፈለ ቸርች በእርግጥ የሚለው ነገር አይገልጻችሁም። ሱቀኞች ናቸው ያሰፈር እና ሸራ ወጥሮ አይነት ካልሆነ ደግሞ የቲክታክ ሚዲያ ላይ ስማቸውን እንዲቀይረው አይነት ነገር በቃ የሰውን ነገር ብለው ይሉታል። ድግምት ነው። not prophecy, they are not prophet, they are magician። እርግጠኛ ነኝ እጅግ በጣም እርግጠኛ ደጋሚዎች ናቸው። አንድን ነገር የደጋገሙ በስመ ክርስትናና በስመ ክርስቶስ የሚደልሉ አደገኛ ደላሎች ናቸው። የማይሆነውን ነገር ወደታል በእርግጥ በአስማታቸው የሆነ ነገር እዛ ካሉ ሰዎች መካከል ሊፈጽምላቸው ይችል ይሆናል እና ይሄ ደግሞ በግምትና በድግምት የሚያምነው ህዝብ ነው። አብዛኛው ነገር በግምት አይደል የሚሰራው። ስለዚህ ከብዙ መካከል እኔ ይሆን በሚለው ግምት ይፈራል ይችላል። እንደው አሁን የክርስትና ሙድ ከለሩ ጠርተው በእነሱ አጭበርባሪ እና በተፈለፈሉ ደቃላዎች ትክክለኛ የክርስትና ከለር የቸርች ከለር ጠፍቷል። እዚህ ደግሞ ሰዎች በጣም ምስክር ናቸው። እግዚአብሔር ምስክር ነው ተብለው እኔ አላውቅም አይባልም። እኔ አላውቅም ካለ አያውቅም ነው። ሲቀጥል ደግሞ ለአንድ ሰው አይባልም። it is prophecy, it is perfect to the one person እንጂ ድግምት ማለት ከድግምት ውጡ፣ ከግምት ውጡ፣ ጠይቁ ይመለስላችኋል። ካልሆነ ቦታችሁ
ድሃውን ህዝብ በዚህ ቢዝነስ ከወደቀበት ትምህርት ፌል ካደረገ ሸራ ወጥሪ የሚያነት ነገር መስራት ሪሊ ኢት ኢዝ ሼም ላይ